ሰላም ጤና ይስጥልኝ የቻናላችን ቤተሰቦች፣ ሰሞኑን በኢትዮጵያ ፖለቲካ ውስጥ ትልቅ መነጋገሪያ የሆነና የብዙዎችን ትኩረት የሳበ ሰበር ዜና ይዘንላችሁ ቀርበናል። የወልቃይት የጠለምትና የራያ አካባቢዎች እጣ ፈንታን በተመለከተ የኢትዮጵያ ብሔራዊ ምርጫ ቦርድና የፌዴሬሽን ምክር ቤት ያልተጠበቀ ውሳኔ አሳልፈዋል። ይህ ውሳኔ በትግራይ ክልል የሚንቀሳቀሱ ፓርቲዎችን ቁጣ የቀሰቀሰ ሲሆን፣ በሌላ በኩል ደግሞ በአማራ ክልል በኩል ባሉ ፓርቲዎች የዘመናት ጥያቄያችን ምላሽ ያገኘ የሚሉ ወገኖች ውሳኔውን በደስታ ተቀብለውታል። ይሁን እንጂ ነገሩ በዚህ አላበቃም። ጉዳዩ እስከ ፌዴራል ከፍተኛ ፍርድ ቤት የደረሰ ሲሆን የአቶ ጌታቸው ረዳው ስምረት ፓርቲ የመሰረተውን ክስ በድንገት አንስቷል። ጌታቸው ረዳ ክሳቸውን ለምን አነሱ? የፌዴራል ምክር ቤት ያስተላለፈው ውሳኔስ በዝርዝር ምን ይላል? የአማራ ምሁራንና የማንነት አስመላሽ ኮሚቴዎችስ ምን ምላሽ ሰጡ? ሙሉውን ዝርዝር መረጃ ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። ወደ ዝርዝር ዜናው ከመግባታችን በፊት ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ፣ የደወል ምልክቷን የሚጫኑ። የኢትዮጵያ ብሔራዊ ምርጫ ቦርድ ሰሞኑን ባወጣው መግለጫ በሰባተኛው ጠቅላላ ምርጫ ሂደት ላይ ታሪካዊ የተባለ ውሳኔ ማሳለፉ ይታወሳል። ቦርዱ ጥር 22 ቀን 2018 ዓ.ም የመራጮች ምዝገባ ለማካሄድ እየተዘጋጀባቸው ያሉትን የምርጫ ክልሎች ዝርዝር ይፋ አድርጎ ነበር። ይሁን እንጂ ትልቁ መነጋገሪያ የሆነው በጥር 25 ቀን 2018 ዓ.ም የፌዴሬሽን ምክር ቤት ለቦርዱ የጻፈው ደብዳቤ ነው። በዚህ ደብዳቤ መሰረት በአማራና በትግራይ ክልሎች መካከል አከራካሪ ሆነው በቆዩት 5 የምርጫ ክልሎች ላይ ልዩ ውሳኔ ተላልፈዋል። እነዚህም ሁመራ፣ አዲረመጽ፣ ኮረም አፍላ፣ ጠለምትና ራያ አላማጣ ናቸው። ምክር ቤቱ እነዚህ አካባቢዎች የይገባኛል ጥያቄያቸው በህገ መንግስታዊ መንገድ እስኪፈታና እልባት እስኪያገኝ ድረስ ከትግራይ ክልላዊ መንግስት መዋቅር ውጭ ሆነው በቀጥታ ለህዝብ ተወካዮች ምክር ቤት ብቻ ምርጫ እንዲያካሂዱ ወስኗል። የክልል ምክር ቤት ምርጫው ግን አመቺ ጊዜ ተመርጦ ወደፊት እንደሚካሄድ ተገልጿል። ምርጫ ቦርዱም ይህንን የፌዴሬሽን ምክር ቤት ውሳኔ ተቀብሎ ተግባራዊ እንደሚያደርግ በይፋ አስታውቋል። ይህ በእንዲህ እንዳለ ውሳኔውን ተከትሎ በትግራይ በኩል ጠንካራ ተቃውሞዎች ተሰምተዋል። አቶ ጌታቸው ረዳ የሚመሩት ዲሞክራሲያዊ ስምረት ትግራይ ወይም ስምረት ፓርቲ ባወጣው መግለጫ ውሳኔውን ህገ መንግስታዊ ስርዓት አልበኝነት ሲል ፈርጆታል። ፓርቲው በየካቲት 16 ቀን 2018 ዓ.ም ለምርጫ ቦርድና ለፌዴሬሽን ምክር ቤት በጻፈው ደብዳቤ የፌዴሬሽን ምክር ቤት የምርጫ ክልሎችን የማዋቀርም ሆነ ክልሎችን ከነባር መዋቅራቸው ውጪ የማድረግ ስልጣን የለውም ሲል ተከራክሯል። ስምረት ፓርቲ ይህንን ድርጊት የአስተዳደር ነጠቃ ወይም አድሚኒስትሬቲቭ አኔክሴሽን በማለት የገለጸው ሲሆን ምክር ቤቱ ራሱን ከህግ በላይ አድርጎ መሾሙንና የፌዴራል ስርዓቱን እየገዘገዘ መሆኑን ገልጿል። ከዚህም ባለፈ የቀድሞዋ የፌዴሬሽን ምክር ቤት አፈ ጉባኤና የአሁኗ የስምረት ፓርቲ አመራር የሆኑት ወይዘሮ ኬሪያ ኢብራሂም ውሳኔውን አደገኛና ኃላፊነት የጎደለው ብለውታል። ወይዘሮ ኬሪያ ለሚዲያዎች በሰጡት አስተያየት ውሳኔው የፕሪቶሪያውን የሰላም ስምምነት የሚጥስና ሰላምን የሚያውክ ነው ሲሉ ኮንነዋል። በሌላ በኩል የወልቃይት ጠገዴ ጠለምት አማራ ምሁራን ማህበርና የማንነት አስመላሽ ኮሚቴዎች ውሳኔውን በታላቅ ደስታ ተቀብለውታል። ምሁራን ማህበሩ ባወጣው መግለጫ ይህ ውሳኔ የማህበረሰቡ የዘመናት የፍትህ ጥያቄ ምላሽ ለማግኘት የተሄደበት አንድ ትልቅ እርምጃ ነው ብሎታል። ማህበሩ እንዳስታወሰው በ2013 ዓ.ም በተካሄደው ስድስተኛው ምርጫ አካባቢው ነጻ ቢወጣም ነዋሪዎቹ የመምረጥና የመመረጥ መብታቸው ሳይከበር መቆየቱን ጠቅሷል። እንዲሁም አካባቢው በ1984 ዓ.ም በጉልበት ወደ ትግራይ የተካለለ መሆኑን በመጥቀስ አሁን የተሰጠው ውሳኔ ህገ መንግስታዊ መብትን የሚያረጋግጥ ነው ብሏል። የወልቃይት ጠገዴ አማራ ማንነትና ወሰን አስመላሽ ኮሚቴ በበኩሉ ውሳኔውን የዜጎችን ፖለቲካ ውክልና የሚያረጋግጥ የዲሞክራሲ ጭላንጭል ነው ሲል ገልጾታል። ኮሚቴው አክሎም የትግራይ ልሂቃን ውሳኔውን የአስተዳደር ነጠቃ ብሎ መጥራታቸው የህዝብን መብት ከመደፍጠጥ የመነጨ ነው ሲል ተችቷል። ትልቁና አስገራሚው ክስተት የተሰማው ግን ከፌዴራል ከፍተኛ ፍርድ ቤት ነው። የስምረት ፓርቲ በምርጫ ቦርድ ውሳኔ ላይ አቅርቦት የነበረው ክስ ታይቷል። በችሎቱ ላይ ኮሎኔል ደመቀ ዘውዱን ጨምሮ የማንነት አስመላሽ ኮሚቴ ተወካዮችና የፖለቲካ ፓርቲ አመራሮች ተገኝተው ነበር። ይሁን እንጂ አቶ ጌታቸው ረዳ በጠበቃቸው አማካኝነት ባስገቡት ማመልከቻ የቀረቡትን ክስ በገዛ ፍቃዳቸው ማቋረጣቸውን ለፍርድ ቤቱ አስታውቀዋል። አቶ ጌታቸው ክሳቸውን ለማቋረጥ የፈለጉት የክሱ ሂደት ብዙም ትርጉም ስለሌለው እንደሆነ ተገልጿል። የአብን የፖለቲካ ፓርቲ አመራር ጣሂር መሐመድ እንደገለጹት አቶ ጌታቸው የፌዴሬሽን ምክር ቤት ውሳኔው ምልዓተ ጉባኤ ሳይሟላ በአፈ ጉባኤው ብቻ የተወሰነ ነው የሚል ቅሬታ ቢኖራቸውም ክሱን ግን ለመዝጋት መወሰናቸው ትክክለኛ ውሳኔ ነው ብለዋል። በዚህም ምክንያት በጊዜያዊነት ታግዶ የነበረው የምርጫ ቦርድ ውሳኔ በቀጥታ ተፈጻሚ እንዲሆን መንገድ ከፍቷል። ፍርድ ቤቱም እግዱን ለማንሳትና ክሱን ለመዝጋት ለመጋቢት 5 ቀን 2018 ዓ.ም ቀጠሮ ሰጥቷል።
የተከበራችሁ ተመልካቾቻችን በወልቃይትና ራያ አካባቢዎች የተላለፈው ይህ የምርጫ ውሳኔና የአቶ ጌታቸው ረዳ ክስን ማቋረጥ በሀገሪቱ ሰላምና ቀጣይ ምርጫ ላይ ምን አይነት ተጽዕኖ ይኖረዋል ብላችሁ ታስባላችሁ? ምርጫ ቦርድ የወሰደው እርምጃስ ፍትሐዊ ነው ይላሉ? የእናንተን ጠቃሚ ሀሳብ በኮሜንት መስጫው ላይ ጻፉልን። የዛሬው መረጃችን ይህን ይመስል ነበር። ቪዲዮን ከወደዳችሁት ላይክ ማድረጋችሁን እንዲሁም ለሌሎች እንዲደርስ ሼር ማድረጋችሁ እንዳትረሱ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ ይሁኑ። በሌላ ዘገባ እስከምንገናኝ ድረስ ሰላም ቆዩልን።